እንግዲህ አዲስ አበባ የሁሉም ብሔር ብሔረሰብ ከተማ ነው። የፌደራል ቤቶች ላይ የኦሮሚያ ባንዲራ ይውለብለብ አይውለብለብ ችግር ፈጥሯል ወይም አንድ Finfinnee fi Oromiyaa afaan Oromoo fi Amaariffaa alaabaa Itoophiyaa fi Oromiyaa jechuudhaan wal mormiin guddaan Finfinnee keessa dhaga'amaa jira. Miseensonni mana maree bulchiinsa magaalaa Finfinnees gaaffii godhanii yommuu isaan waa'ee alaabaa Oromiyaa fi faaruu alaabaa akkasumas barsiifamuu afaan Oromoo irratti yaada isaanii kaasan dhagahameera. Uummanni Oromoo qe'ee fi lafa isaarraa ka'aa ofii miidhamaa Finfinnee gabbisaa daangaa Oromiyaa dhiphisaa Finfinnee bal'isaa turuun isaa kan isaanitti hin dhaga'amne namoonni tokko alaabaa Oromiyaa Finfinnee keessatti arguu hin barbaannu afaan Oromoonis hin barsiifamu ejjennuu jedhu yommuu qabaatan mul'isu. Finfinnee keessatti afaanonni biyyoota Awurooppaa fi Eeshiyaa jechuunis afaan warra Faransaay, Arabaa, Chaayinaa fi kan kana fakkaatan waggoota hedduuf baratamaa turanillee amma afaan Oromoon akka barnoota tokkotti haa kennamu jedhamnaan maaliif akka wacaa fi lola kaase gaaffii guddaa nama keessatti uuma. Barattoonni mana barumsaa tokkos alaabaa mootummaa naannoo Oromiyaa kuffisanii kan Itoophiyaatu fannifamaa hin fannifamu irratti illee lolli ka'uun isaa dhaga'ameera. Kanumee waan isaan haasa'an gaaffii miseensota mana maree irraatii ka'ee fi deebii Aadde Adaanech Abeebeen kennan hordofne ወልት ደብና ከትምህርት ቤት ጋራ በተያያዘ የተከበሩ አቶ ሲሳይ ዶክተር ሲሳይ መንግስቴ ያነሱትን ሌላው ከዚሁ ጋር ተያይዞ ግን ጸጥታውን የሚረብሽ በተለያየ መልኩም ተነስቶ የተሰጠው መልስም ተገቢ ነው ብያለምንም ለምሳሌ ትምህርት ቤቶች ላይ የኦሮሚያ ባንዲራ ይውለብለብ አይውለብለብ ችግር ፈጥሯል ወይም አንዳንድ ትምህርት ቤቶች ላይ አለመግባባት ፈጥሯል ወላጆች ሳይቀር ትምህርት ቤት ተገኝተው ለምን የሚል ጥያቄ እስከ ማንሳት ደርሰዋል መዝሙሩ ይዘመር አይዘመር በስርዓቱ ነው መወሰን ያለበት እንዲህ አይነት ነገር ሊመጣ ከፈለገ የከተማ አስተዳደሩ ቁጭ ብሎ በስርዓቱ ማየት አለበት መዝሙሩ መዘመር ካለበት ሰንደቅ ዓላማው መውለብለብ ካለበት እንግዲህ አዲስ አበባ የሁሉም ብሔር ብሔረሰብ ከተማ ነው የፌደራል ማዕከል ነው እነዚህ ግምት ውስጥ ገብተው መታየት መቻል አለባቸው የሚፈጥረው አዎንታዊ ነገር አሉታዊ ነገር ምን ሊሆን ይችላል የሚለው አብሮ መታየት አለበት እኔ ሰንደቅ ዓላማው የኦሮሚያም ይሁን የሌላው ቢውለበለብ ወይ መዝሙሩ ቢዘመር ችግር የለብኝም ግን በህግና ስርዓት መሆን አለበት አንደኛ መልእክቱ ለአዲስ አበባ ተማሪ የሚሆን ነው ወይ ለኦሮሚያ ክልል ተብሎ ለኦሮሚያው ተማሪዎች ተብሎ የተዘጋጀው መዝሙር ወይም የተዘጋጀው ለክልሉ ተብሎ የተዘጋጀው ሰንደቅ ዓላማ ለአዲስ አበባ ህዝብ ይሆናል ወይ የሚለው መታሰብ መቻል አለበት ይሄ ግምት ውስጥ መግባት አለበት በዚህ ምክንያት አላስፈላጊ ግርግሮችም ስለነበሩ ዶክተር ሲሳይ መንግስቴ ያነሱትን ልመለስበትና ከቤቱ ተነስቷል ትምህርት ቤት ውስጥ ከኦሮሚያ ክፍል ጋራ ተያይዞና የኦሮሚያ ባንዲራ የኦሮሚያ መዝሙር ጋራ ተያይዞ የሚነሱ ነገሮች ህግና ስርዓት አላቸው ወይ በሌላ በኩል ደግሞ ወደ ግጭት እንዳያመሩን የሚል ስጋቶች ተነስተዋል እነኚህን ጉዳዮች እንግዲህ የምናያቸው አንደኛው የመጀመሪያ እንትኑን እንውሰደው እነኚህ ልጆች በኦሮሚያ የመማር መብት አላቸው የላቸው እሱ ላይ ከተስማማን ቀጣይ የሆኑትን ነገሮች መግባባት ቀላል ነው የሚሆነው በኦሮሚያ የመማር መብት አላቸው ወይ አዲስ አበባ ላይ የአዲስ አበባ ምክር ቤት በተለያየ መንገድ አዲስ አበባን ህዝብ ወክላለሁ የሚል አካል የመንግስትም ሆነ የግል ይሄን ይቀበላል ወይ የሚለውን ካስረገጥንና እዚህ ላይ ከተግባባን ሌላው ተጨማሪ ጉዳይ ነው እንዴት የሚለው ችግር የለበትም እንዴት የሚለውን ጥያቄ መነጋገርም ማስተናገድም ይቻላል የተከበሩ የምክር ቤት አባላትም እንዳነሱት ለዚህ መነሻዎቹ ምንድናቸው ልክ ነው አዲስ አበባ የኢትዮጵያ ዋና ከተማ ናት የሚኖሩባት የኢትዮጵያ ብሔር ብሔረሰቦችና
አጠቃላይ የሀገራችን መዲና ናት። እውነት ነው። ከሌሎች በተለየ ሁኔታ ደግሞ የኦሮሚያ ዋና ከተማ ናት። ለባለፈው 30 ዓመት የኦሮሚያ ዋና ከተማ ሆና ሰርቭ አድርጋለች አዲስ አበባ። የህገ መንግስታችን ላይ ያለ ጉዳይ ነው። ይሄ በመሆኑ ምክንያት ኦሮሚያ አዲስ አበባ ላይ ያሳደረው የተለየ ተጽዕኖ የለም። በሌላ በኩል ደግሞ በዙሪያ ያሉ ገበሬዎች ትላንትና አዲስ አበባ ከነበረችበት በእጥፍ ስትሰፋ በቦታው ላይ እንደው አንዳንድ ቤተሰብ እንኳን ብናወራ እንደ እውነተኛ ሚዛናዊ እንደሆነ ሰው ብናወራ ፖለቲካውን ተተነው ብዬ ነው ብናወራ ይሄ በእጥፍ የተሰፋበት ቦታ ቋንቋ አለ፣ ባህል አለ፣ ማንነት አለ። ምንድነው ችግሩ? ለምንድነው የናል ተለጥጦ የፖለቲካ አጀንዳ ሆኖ ለግጭት ምክንያት የሚሆነው? የማህበረሰብ ትላንት አብሮ አልኖረም፣ ዛሬ አብሮ እየኖረ አይደለም። የማን ቋንቋ ማንን ጎዳ? የት ሀገርስ ነው ቋንቋ ያግባባ እንደሆነ ነው እንጂ ያጣላውና የትኛውን ሀገር ችግር ውስጥ አስከተተ? ሰዎች ተጨማሪ ቋንቋ ማወቃቸው ይጠቀሙ ይሆናል እንጂ እንዴት ይጎዳሉ? ዋናው መሰረታዊ ጉዳይ መመለስ ያለበት እሱ ነው። ሁላችንም የተለያየ ቋንቋ ከሚናገር ብሔር ብሔረሰብ የመጣን ሰዎች አለን። አማርኛ መቻላችን ምን ጎዳን? በጣም ነው የተጠቀምነው። እንደ ኢትዮጵያ ተግባባንበት። ሶማሊኛንም፣ ትግርኛንም፣ ወላይተኛ፣ ሲዳምኛ፣ ኦሮሚኛ፣ ጉራግኛ እየቻልን ብንሄድ ምን ችግር አለው? የምንችልበት እድል ከተፈጠረልን። ትንሽ እንዲህ አይነት ነገር ሲሰማ ለምን ሾክ ይኮናል? ይሄ በመሆኑ ምክንያትስ ባንዲራን አውርዶ እስከ መርገጥ ድረስ ያስደርሳል? እነኛ አብሮ የሚያድጉ ጨቅላ ህጻናት አእምሮ ውስጥ ምንድነው እየጻፈን ያለ ነው? ይሄንን የሚያደርጉ ሰዎች እንዲጠይቁ ነው እንጂ ለምክር ቤቱ አይደለም። ምክር ቤቱ ይሄንን አቋም ይዞ ማስተካከል ስላለበት ነው። ቅድም ከተማው አመራር ተቀባብለው ሲጠይቁ እንደነበረው ይሄንን ኃላፊነት ወስደን እኛ በህዝቦች መካከል ነገ አብረው የሚኖር ህዝብ እሴቱን የጋራ እሴቱን መገንባት የሚችልበትን አሻራ ጥለን የምንሄድ የበለጠ የምናስተሳስረው እንጂ የምናለያየው መሆን የለበትም። ልክ እንደ ጠላት የሚተያይ አይነት ትውልድ እንዲሆን በአንድ ትምህርት ቤት ላይ አብረው የሚኖሩ አብረው የሚጫወቱ አብረው የሚቦርቁ ህጻናት መካከል እንደዚህ አይነት አጸያፊ ተግባር መፈጸም ለምን ይመጣል? ከህግ አንፃር ኮንፊውዥን አለበት ከተባለ የሚመለከታቸው አካላት አሉ፣ ትምህርት ቢሮውን ጨምሮ ማለት ነው። Finfinneen akkuma magaalaa guddaa mootummaa federaalaa taate akkasumas waggoota 30 oliif magaalaa guddittiin mootummaa naannoo Oromiyaa ta'uunis tajaajilaa jirti kan jedhan kantiibaan bulchiinsa magaalaa Finfinnee Aadde Adaanech Abeebeen. Kanaafis immoo afaan Oromootiin barachuunis barsiisuunis mirgadha jechuun dubbataniiru. Akkasumas hamma Finfinneen magaalaa guddoo Oromiyaa taatetti alaabaan Oromiyaa hin fannifama, faaruun alaabaa mootummaa naannoo Oromiyaas infalfama jechuun dubbataniiru. ለባለፈው 30 ዓመት የኦሮሚያ ዋና ከተማ ሆና ሰርቭ አድርጋለች አዲስ አበባ። የህገ መንግስታችን ላይ lubbuun qeerroo dubbii magaalaa Finfinnee irratti wareegamuudhaan jijjiirama biyyattiidhaaf fidem bu'uura irraa deebisaa osoo hin argatin inxaaleeyyiin afaan Oromoo magaalaa Finfinnee keessatti akkamiin baratama jechuudhaan manneen barnootaa keessatti jeequmsa kaasuudhaan hojii baruu fi barsiisuu gufachiisuu irra dabrem walitti bu'iinsi hamaan biyyattii keessatti akka uumamuuf carraaqaatti jiru. Inxaaleeyyiin faallaa wajjin jireenyaafim tokkummaa saboota biyyattiitiifim faallaa
haleellaa heera mootummaa ta'an dhaloonni afaan oromootiin akka hin baranneef haleellaa sabarratti fulleeffatem barsiisota afaan oromoo irratti xiyyeeffachuudhaan taasisaa turuu bira dabruudhaan alaabaa mootummaa naannoo oromiyaa buusuun lafarratti gatanii miilaan irra deemaa turuunis ni yaadatama. Kanas ta'usan lukkuun osoo haatu ablee finqaltu baafte akkuma jedhamu fiinxaaleeyyiin gufuu ijaarsa biyyaatiifim sirna dimokiraasii ta'an mana marii magaalaa Finfinnee mandheeffachuudhaan gaaffii ergama siyaasaa if duubaa qabuufim ergama abbootii isaanii kan sirna dulloomaa fudhachuudhaan gaafachaatis jiru. Adde Adaanech Abebeedhaan kantiibaan magaalaa Finfinneedha ammoo magaalaa Finfinnee keessatti afaan Oromoo ni baratamam alaabaan afaan Oromootiinis ni faarfama. Finfinneen magaalaa guddoo Itoophiyaa Finfinneen magaalaa guddoo teessoo mootummaa federaalaa Riippaabilika Dimokiraataa Itoophiyaadha. Finfinneen magaalaa gudditti Afrikaadhaati. Akkasumas ammoo addatti Finfinneen magaalaa guddoo naannoo Oromiyaatis jechuudhaan dhugaa jirtu ifaan ifatti fiinxaaleeyyii ijaa fi gurri isaanii dhugarraa haqaarameef himaniiti jiru.